አብሮነት 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 አቲካ መሳጭ የሆነ ተከታታይ ታሪክ ክፍል 1። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዝት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። እንግዲህ አቲካ ይላል ታሪኩ። ተከታታይ ታሪክ ነው። በጣም አስተማሪም ደስ የሚልም ወሳኝ የሆነ ተከታታይ ታሪክ ነው። ክፍል 1ን ይዤ ቀርቤያለሁ። የታሪኩ ርዕስ እንግዲህ አቲካ ይላል። ቆንጆ ነች፣ ያገባት ሁሉ ሸሂር ነው። ይህች የተከበረች እንስት ማን ትሆን? በመጀመሪያ ይችን እንስት ያገባት የማን ልጅ ይሆን? የሰይድና አቡበክር አልስዲቅ ልጅ ነበር አብዱላህ። ይችን ልጅ ካገባ በኋላ ሐሉ ይቀየራል። ከአጠገቧ አይለይም። ከኢባዳው፣ ከተጂራው፣ ከአባቱ በርሳ መሽጉል ሆነ። ይህም አባቱ አቡበክር ስዲቅ ጠርተው እስኪቆጡት ድረስ ነበር ኃላፊነቱን የተዘናጋው። አንድ ቀን አባቱ አቡበክር ስዲቅ ሰላታቸውን ከረሱል ሰለላሁ ዐለይሂ ወሰለም ጋር ለመስገድ ወደ ነቢያችን ዐለይሂ ሰላቱ ወሰላም መስጂድ ሲሄዱ እግር መንገዳቸው ልጃቸውን አብዱላህን አብረን እንሄድ ብለው አስነሱት። አብዱላህም መንገድ ከመጀመሩ በፊት ሚስቱን ሊሰነባበት በበሩ ስር ማር የሆነ ቃላቶችን እየነገራት ሳለ አባቱ አቡበክር ስዲቅ ትተውት መንገዳቸውን ወደ መስጂድ ነበዊ ይቀጥላሉ። አቡበክር ረዲየላሁ አንሁ ሰግደው ሲመለሱ ልጃቸው አብዱላህ እስካሁን ድረስ በበሩ ስር ያንን ጣፋጭ ንግግሩን ከሚስቱ ጋር ሲለዋወጥ ይደርሱበታል። እንዲህ አይነት ሚስት ብትቀር ይሻላል። ወንዶች ይስማሙኝ ይሆን? አልሙሂም አባቱም ተደናግጠው ሰላትህን ጀምዓ አደረግከው እንዴ ብለው ሲጠይቁት ተሰገደ እንዴ በማለት መልሶ ጠየቀ። አዎ ብለው ከመለሱለት በኋላ ሰይድና አቡበክር አዎ ብለው ከመለሱለት በኋላ ያ አብደላህ ይህችን ሴት ከእንግዲህ ከኑሮህ አሁን ደግሞ ከፍሪዳ ሰላት መሽጉል አደረገችህ ፍታት ብለው ይጠይቁታል። ኢኽዋኒ ወአኽዋኒ አብዱላህ ይህችን የሚወዳት ሚስቱን ዱንያንና አኺራን ያስረሳቸውን ሚስቱን ይፍታት ወይስ ከነቢያቶች ቀጥሎ የመጀመሪያውን ደረጃ የያዙትን አባቱን አቡበክር አልሰዲቅን ላ አልፈልግም ይላል። ይህ በነገው ሁለተኛው ክፍል የምናየው ይሆናል። የበለጠ ይህች ሴት ስማ ማን እንደሆነ በዚህ ታሪክ መጨረሻ ላይ የምናውቀው ይሆናል። ሰይድና አቡበክር ስዲቅ ረዲየላሁ አንሁ ፍታት የሚለውን ቃል ልክ ከአፋቸው እንደወጣ ልጃቸው አብደላህ የሰማውን ማማን አቃተው። በህልሜ ነው ወይስ በእውኔ? ለአንድ አፍታ ብዙ ነገር በአንጎሉ ተመላለሰ። ፍታት ማንን ነው የምፈታው? አብራት እየዋልኩ አብሬያት እያደርኩ ናፍቆቷን አልቻልኩም። ጠላቅ የሚባለው የብረት አጥር ሲለያየን ምን ሊሆን ነው? ምን አጠፋሁ? እርሷስ ምንድነው ወንጀሏ? ያ አላህ ድረስልን በማለት እያሰበ ሳለ አሁንም በለ እያየሁህ እየሰማሁህ ሂድና ፍታት የሚለውን ጠንካራ የአባቱ ትዕዛዝ ያዘለ ንግግር ካለበት ውዥንብር ውስጥ ይቀሰቅሰዋል።
አብደላህ ነፍሱን ካወቀ ቀን ጀምሮ አባቱን አንድ ነገር እንቢ ብሎ አያውቅም። አንድ ቀን በአባቱ ላይ አምጾ አያውቅም። ለአባቱ ታዛዥ ነበር። ዛሬ ግን ሊገባበት የማይፈልገው ሁለት መንገድ ከፊቱ ድቅን አለበት። አባቱን ማጣት አይፈልግም፣ ፈጽሞ የማይታሰብ ነገር ነው። ነገር ግን ከህይወት ከሚወዳት ሚስቱ ተለይቶ መሰቃየት መሆኑን እየተረዳ የአባቱን ሐቅ አብልጦ ወደ ሚስቱ እየተራመደ ሳይሆን እግሩ እየሳበው ራሱን እንደሳተ ሰው በህይወቱ ለመጀመሪያ ጊዜ መናገር እንደጀመረ ህፃን በተወሳሰበ አንደበት ለሚስቱ አንቲ ጠሊቂ አላት። ሚስቱም የሰማችውን ማመን አቃታት። ከጥቂት ጊዜ በፊት አብደላህ ይነግራት የነበረው ባል ለሚስቱ ያለውን ፍቅር፣ አክብሮትና እዝነት የሚገልጽ ቃላቶች ነበር። ግን አሁን ለምን ጠላቅ? ምን አጠፋሁ? ባሌን ምን በደልኩት? ምንስ ቀየረው? እያለች ልትቆጣጠረውና ልታቆመው የማትችለው እንደ ሻው የሚወርድ እንባ ፊቷን አጥለቀለቀው። አብደላህ እና ሚስቱ ከተፋቱ በኋላ ስለተለያዩ የሁለቱም ሀል በጣም አሳዛኝና የሚያሳስብ ነበር። አሁን ይህን ታሪክ የዘገበው ሰው የአብደላህ ሀል ሲገልጸው አብደላህ ሚስቱን ከፈታ በኋላ ያሳለፋቸው ቀናቶች የሌሊት ጨለማን የሚመስል ጥቁር ቀናቶች ነበር ያሳለፈው ብለዋል። አሁን አብደላህ እያደር ሲሄድ ህይወቱ ለምን ወደ ያልፈለገበት መንገድ እንዳመራ ሰበቡን መመርመር ይጀምራል። ችግሩ ምኑ ላይ እንደሆነ ወዲያው ሲደርስበትና በህይወቱ የሚጠብቅበትን ሐቆች ለሁሉም ሊሰጥና ሊያዳርስ ለራሱ ቃል ገብቶ ይነሳል። ባለቤቱም አይኗን ከፍታ ከአብደላህ ጋር የነበራትን ትዳር ያሳለፉትን ጊዜያት መለስ ብላ ስታስበው ባሏን በአኺራት በኢባዳው በኑሮው ማበረታት ሲገባት ከሁሉም ነገር እርሱን መሽጉል ማድረግ ተሰማት። አንድ ቀን ሌሊት ሰይድና አቡበክር ረዲየላሁ ዐንሁ ቂያም የቤታቸው ጣሪያ ላይ ሆነው ሲሰግዱ ከታች የልጃቸውን አብደላህን ድምጽ ይሰማሉ። ከዚያው ጣሪያ ላይ ሆነው ወደ ታች ሲመለከቱ አብደላህና ሚስቱ በአንድ ግድግዳ ተለያይተው እርሷ ከውጭ ሆና ጆሮዋን ግድግዳው ላይ ለጥፋ አብደላህ ከዚያው ጎን ሆኖ በሰራው ባጎደለው የተጸጸተበትንና የሚስቱን ናፍቆት አለመቻሉን የሚገልጽ ግጥም ሲገጥምላት አዩ ሰሙ። የሚገርም ነው። አቡበክር ስዲቅ ቂያም ሊየል ላይ ናቸው። ልጃቸው ደግሞ ምን ያህል ፈተና ላይ ነው የወደቀው። ሰይድና አቡበክር ግጥሙንም ሰምተው የልጆቹንም ሁኔታ አይተው ሰላታቸውን አብቅተው የአብደላህ በማለት ተጣሩ። አብደላህም እንደተነቃበት በመረዳት አሁንስ በቃ በእኔና በሚስቴ መሃል ያለው ትዳር አለቀ፣ እንድለያት ታዘዝኩ። አሁን ደግሞ የተጠራሁት ድምፄንም እንዳትሰማ ድምጿንም እንዳልሰማ በቃ እንድርቃት ያረገኝ ነው የአላህ በማለት ወደ አባቱ ዘንድ ቀረብ አለ። አብደላህ ውስጡ እየፈራ ጉልበቱ እየተሸከመው እያለ ከአባቱ አንደበት የጠበቀው አሁንም ሁለተኛው ጠላቅ ስጣት የሚል ነበር። ሰይድና አቡበክር ስዲቅ ወደ አብደላህ ጠጋ ብለው የአብደላህ ሚስትህ መልሳት አሉት። አብደላህ የሰማውን ማመን አቃተው። ምንም ሌላ ንግግር ሳይናገር ወይም ከአባቱ ሌላ ተጨማሪ ነገር ሳይሰማ ወደ ሚስቱ ሲሮጥ ፊት ለፊት ድንገት ንቅ ያለበትን አይመን ከራማ የሚባለውን ባሪያውን ያይና ሂድ የፈለክበት ነፃ ነህ
እንደ ዛሬ ተደስቼ አላውቅም በማለት ሚስቱ ያለችበት ፈጥኖ በመሄድ የምስራቹን ይነግራታል። ሚስቱ ቀዝቀዝ ብላ አልመለስም ትለዋለች። አብደላህ ሚስቱን ለብዙ ሰዓታት ይለምናታል። አሻፈረኝ ትላለች። ካሁን በኋላ እርሱን እንደማያሻሽል ለዱንያው እና ለአኼራው ለመስራት ታጥቆ እንደተነሳ ቢነግራት አይሆንም ብላ ትግስቱ እስኪሟጠጥ ድረስ ደጅ ታስጠናዋለች። በመጨረሻም ከብዙ ድካም በኋላ ወደ ቤቱ ትመለሳለች። ይህንንም ያደረገችው ኩራት ኖሮባት ሳይሆን ወይም ስለወደዳት ንቃው ሳይሆን የምትወደውን ባል ለማሻሻል ብላ ነበር። ከዚህ ቀን በኋላ አብደላህ ወደ ኑሮውና ኢባዳው ተመልሶ አባቱንም አስደስቶ ከሚስቱ ጋር የደስታ የፍቅር ኑሮ ሲኖር ሰዎች በአብደላህ ትዳር እንደ ተምሳሌት ይወስዳቸው ነበር። ነገር ግን ይህ ወደር ያልነበረው የባልና ሚስት ደስታና ፍቅር በአጭሩ ሊቀጭ ሆነ። አብደላህ አንድ ቀን ለሚስቱ መጥቶ በቅርቡ የምሞት አይነት ስሜት አለኝ፣ ከኔ በኋላ ሌላ አታግቢ ይላታል። አብደላህ በዚህ ንግግሩ ሚስቱን የውዥንብር ውቅያኖስ ይከታታል። በጣም ተጨነቀች፣ ተጠበበች። ይባስ ብሎ አብደላህ ከኔ በኋላ ሌላ ባል እንዳታገቢ ድጋፍ ይሆንሽ ዘንድ በማለት አንድ ትልቅ አትክልት የሞላበት መሬት ወይም ሀዲቃ ይሰጣታል። የሚስቱ ስጋትና ጭንቀት ባሰ። አብደላህ እውነት ሊሞት ነው መቼ? እንዴት? እኔስ የሚለው ክፍል 1 ይህን ይመስላል። ክፍል 2 እስከሚቀጥል እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ በዚህ ተተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እስከዛው ድረስ መልካም ጊዜ ለሁላችሁ።